ሰላም ጤና ይስጥልኝ። ብዙ ጊዜ በልምምድ ወቅት ድካም የሚመጣው ከጡንቻ ጥንካሬ ማነስ ሳይሆን በአተነፋፈስ ስህተት ምክንያት ከሚፈጠር ኬሚካላዊ መዛባት ነው። ዛሬ የስፖርተኛው ወይም የካራቴካው ዋነኛ ጠላት የሆነው ላክቲክ አሲድን እና በአተነፋፈስ እንዴት እንደምንቆጣጠረው እናያለን። በካራቴ ስራ ወቅት ድካም የሚመጣው ከጥንካሬ ማነስ ሳይሆን በአተነፋፈስ ስህተት ምክንያት ከሚፈጠሩ ኬሚካላዊ መዛባት ሲሆን በዚህ ድካም ዋነኛ ምክንያት ላክቲክ አሲድ እና የሰውነታችን ፒኤች ወይም ፖቴንሻል ሃይድሮጅን የምንለው መጠን መውረድ ነው። የላክቲክ አሲድ ክምችት ከፍተኛ ጥንካሬ ያላቸውና ፈጣን የካራቴ እንቅስቃሴዎች ሰውነታችን ከቀረበለት የኦክስጅን መጠን በላይ እንዲፈልግ ያደርጋሉ። በዚህ የኦክስጅን እጥረት ወቅት ጡንቻዎቻችን ሜታቦሊዝም ኃይል ለማመንጨት ግሉኮስን ያለ አየር እንዲብላላ ወይም እንዲመነዝር ያደርጋሉ። በዚህ ሂደት ውስጥ ላክቲክ የተባለ የአሲድ ቆሻሻ በጡንቻ ውስጥ ይፈጠራል። ይህ አሲድ በጡንቻ ሴሎች ውስጥ ሲከማች ፒኤች ወይም ፖቴንሻል ሃይድሮጅን መጠን ዝቅ ያደርገዋል። ይህ ማለት የጡንቻዎቻችን አሲዳማነት ይጨምራል ማለት ነው። አሲድ መጠኑ ሲጨምር የጡንቻዎቻችን የመኮማተር አቅም በከፍተኛ ሁኔታ ይገታል ወይም ስራ ያቆማል። በዚህ የተነሳ ሰውነታችን መስራት የሚያቆምበት ደረጃ ሊደርስ ይችላል። ይህ ሁኔታ በተለይ በካራቴካው ላይ የሚያመጣው ችግር ከፍተኛ ነው። በትክክለኛው አተነፋፈስ ስርዓት ወይም ኮኪዮ አሲድን ማመጣጠን ካልቻል በጡንቻዎቻችን ውስጥ አሲድ እንዲከማችባቸው ያደርጋል። ይህም ችግር የእጅ ምት መዘግየትን ይፈጥራል። ኃይል ለማውጣት በምንጥርበት ጊዜ የሚፈጠረው ላክቲክ አሲድ መውጫ ካጣ ጡንቻዎቻችን ስናፕ እንዲያጡና እንቅስቃሴያችን እንዲዝል እንዲደክም ያደርጋል። ሌላው የሚለበልብ የህመም ስሜት ነው። ላክቲክ አሲድ እንደ ኬሚካል ቆሻሻ በጡንቻችን ውስጥ ተከማችቶ ጥንካሬያችን እንድናጣና ሰውነታችን እንዲለበልበን ያደርጋል። ሌላው የአእምሮና የጡንቻዎች መናበብ መቀነስ ነው። አሲድ በበዛ ቁጥር ከአንጎል ወደ ጡንቻ የሚሄደው ኤሌክትሪክ መልእክት ስለሚዘገይ ምላሽ መስጠት ይቸገራል። ይህ ቆሻሻ በትክክለኛው አተነፋፈስ አማካኝነት ካላስወጣ ነው በጡንቻ ውስጥ ተከማችቶ አቅም ያሳጣናል። በኮኪዮ አተነፋፈስ አሲዱን በማጽዳት የሰውነታችንን ፒኤች መጠን ማመጣጠንና ጽናትን ማሳደግ ካልቻል የጡንቻ መክበድ ማስሌብነስ ያጋጥመናል። በጡንቻ ውስጥ ያለው የፒኤች መጠን ሲቀንስና አሲዳማነቱ ሲጨምር የነርቭ መልእክቶች ወደ ጡንቻ ሴሎች የመድረስ ፍጥነታቸው ይቆማል። ይህ የኒውሮመስኩላር መዛባት ኒውሮመስኩላር ኢንቬሽን ጡንቻ በሙሉ አቅማቸው እንዳይኮማተሩ ስለሚያደርግ የእጅ ምትና የእግር እርግጫ ፈጣን ምላሽ ወይም ስናፕ እንዲጠፋ ያደርጋል። ይህም ጡንቻዎች ኦክሲጅን እንዳጠራቸው የሚያሳይ ስሜት ነው። የማቃጠል ስሜት የሚፈጠረው በጡንቻ ውስጥ ያለው የፒኤች መጠን ሲቀንስና የሃይድሮጅን አይኖች ሲከማቹ በጡንቻ ውስጥ ያሉ የህመም ተቀባይ ነርቮች ወይም ኖሲሴፕተርስ ይነቃቃሉ። ይህ የማቃጠል ስሜት ወይም ሜታቦሊክ በርን ሰውነታችን ከኬሚካላዊ አቅሙ በላይ እየሰራ መሆኑን የሚገልጽበት የማስጠንቀቂያ ምልክት ነው። ይህ ህመም ጡንቻዎች በከፍተኛ አሲድ እንዳይጎዳ ሲል እንቅስቃሴ በግድ እንዲገታ ያደርጋል። ብዙ ጊዜ በልምምድ ወቅት ጡንቻችን ላይ የመለብለብ ስሜት የሚሰማን የላክቲክ አሲድ መብዛት ምልክት ሲሆን ይህም ቴክኒካችን እንዲቆራረጥና ኃይላችን እንዲጠፋ ያደርጋል። አሰልጣኞች እዚህ ላይ ማስተዋል ያለባችሁ ተማሪዎቻችሁ ይህን ስሜት ሲነግሯችሁ በአተነፋፈስ አቡኪ አሲዱን እንዲያመጣጥኑ ማስተማርና ማሳወቅ አለባችሁ። የአእምሮና የጡንቻ የቅንጅት አለመኖር ወይም መቀነስ፣ የጡንቻ ፒኤች መጠን መውረድ የነርቭ መልእክተኞች ወይም ኒውሮትራንስሚተርስ የሚሰሩበትን አካባቢ ስለሚቀይር የአንጎል ትዕዛዝ ወደ ጡንቻ ሴሎች የሚደርስበት ፍጥነት ይስተጓጎላል። ይህ ኒውሮማስኩላር ፋቲንግ በጡንቻ በአንጎል መካከል ያለውን ግንኙነት በማዘግየት የቅንጅትን መጥፋት ያስከትላል። ሌላው ኒውሮሎጂካል ሲምፕተምሱን ስንመለከት በተለይ በካታ ወቅት ቀጣይ እንቅስቃሴ መርሳት ወይም መሳሳት፣ ይህ ድርጊት በዝግጅት ማነስ ብቻ የሚመጣ ሳይሆን ጡንቻችን በአሲድ ታፍኖ አንጎልን ትዕዛዝ መስማት ሲያቅተው ነው። እንዲሁም በኮሚቴ ወይም በፋይት ወቅት የሰውየው ክፍተት እየታየን በፍጥነት ምላሽ ለመስጠት የምንቸገርበት ሪያክሽን ታይም ማጣት የቅንጅት መጥፋት ስለሚከሰት ነው። በዚህ ላይ ተቃዋሚ ሊመታን ሲሰነዝር እያየን መከላከል ወይም መውጣት አለመቻል፣ አንጎልህ አሁን ምታ፣ ክፍተት አለ፣ ይህን አሁን ውጣ፣ ሰንዝር የሚል መልእክት ያስተላልፋል። በዚህ ወቅት
ጡንቻችን መስነፍና አለመታዘዝ ወይም መዘጌት፣ ይህ በጡንቻና በአንጎል መካከል የሚፈጠር ግንኙነት መቋረጥ ላክቲክ አሲድ ክምችት ውጤት ነው። አሲዱ በበዛ ቁጥር ኬሚካላዊ ቆሻሻው እየበዛ ትኩረታችንን ይበትነዋል፣ እንቅስቃሴያችንንም ያዘገየዋል። አሰልጣኞች ማስተዋል ያለባችሁ ነገር ተማሪዎቻችሁ ሲደክሙና ቴክኒካቸው ሲበላሽ በስንፍና ሳይሆን በውስጣቸው ባለው ኬሚካላዊ ጫና መሆኑን መረዳትና ማስረዳት መቻል አለባችሁ። ስለዚህ በጡንቻ ውስጥ የተከማቸውን አሲድ ለማስወገድና የሰውነት ኬሚካላዊ ሚዛንን ለመመለስ አቡኪን በትክክል መስራት አለብን። አቡኪ ዝም ብሎ ድምፅ የማውጣት ልምምድ ሳይሆን የደምን አሲዳማንን ለመቀነስና የሰውነት ኬሚካላዊ ሚዛንን ለመጠበቅ ፈጣን ሴፍቲ ቫልቭ ነው። አየርን በትክክልና በምንሰራው እንቅስቃሴ ቅንጅት ስናወጣ በሳምባችን ውስጥ የታፈነውን ከፍተኛ የካርቦን ዳይኦክሳይድ መጠን እናስወግዳለን። በደም ውስጥ ያለው የካርቦን ዳይኦክሳይድ መጠን ሲቀንስ ደማችን አሲዳማነቱን በመቀነስ ወደ መደበኛው ፒኤች መጠን በፍጥነት ይመለሳል። ይህ ሂደት በጡንቻ ውስጥ ያለውን የማቃጠል ስሜት ለማቀዝቀዝ ይረዳል። ይህ አተነፋፈስ በካራቴ በሁሉም እንቅስቃሴዎቻችን ላይ የምንጠቀምበት አተነፋፈስ ዘዴ ነው። ስህተቱ አሰራራችን ሳይንሳዊ ካለመሆኑ የተነሳ ለጉዳት መዳረጋችን ነው። ስለዚህ ይህ እንዳይከሰት አክቲቭ ሪከቨሪ ያስፈልገናል። ከባድ ልምምድ ወይም የዙር እንቅስቃሴ ከሰራን በኋላ ወዲያውኑ መቀመጥ ወይም መተኛት የላክቲክ አሲድ ክምችት በጡንቻ ውስጥ እንዲረጋ ያደርጋል። ከከባድ እንቅስቃሴ በኋላ ቀስ እያሉ በመንቀሳቀስ ወይም በመራመድ ጥልቅ የሆነ አተነፋፈስ ማድረግ ያስፈልጋል። ይህ እንቅስቃሴ የደም ዝውውር እንዲቀጥል ያደርጋል። ደም ደግሞ በጡንቻ ውስጥ ያለውን ላክቲክ አሲድ ወደ ጉበት በመውሰድ መልሶ ወደ ግሉኮስ ኃይል እንዲቀይር ያደርገዋል። ይህ ሂደት አሲድ በጡንቻ ውስጥ ተከማችቶ ለቀጣይ ቀን ህመም እንዳይዳርገን ይከላከልልናል። ሁላችሁም ራሳችሁን የፈተሻችሁበት የመጣችሁበት መንገድ የገመገማችሁበት ትምህርት እንደሚሆን ተስፋ አድርጋለሁ። ከአሁን በኋላ ያሉ ትምህርቶች የተግባር ስልጠና ከመጀመራችን በፊት እጅግ በጣም አስፈላጊ ሳይንሳዊ ትንታኔዎች ናቸው። በደንብ ተከታተሉ። በሚቀጥለው ክፍል 6 ፕሮግራማችን እጅግ አደገኛና ትኩረት የሚሻውን ኒውሮሎጂያዊ ጉዳቶችን እንመለከታለን። የአተነፋፈስ ስህተት በአንጎላችንና በነርቭ ስርዓታችን ላይ የሚያደርሰውን ጉዳት በዝርዝር የምናይበት ይሆናል። ጤና ከጥንካሬ ይቀድማል። በእውቀት ላይ የተመሰረተ ስልጠና ከጉዳት ይታደጋል። ፈጣሪ ለኢትዮጵያ ሰላም፣ ለህዝቦቿ ፍቅር ያድለን። አመሰግናለሁ። ሰላም።